ሆቴሉ ተጠቃሚ ነው፣ እስከ መርከቡ ተጠቃሚ ነው። እናንተ ደግሞ ስትሄዱ እንደምናየው ነው፣ ስጦታ ምናምን ይዛችሁ ነው የምትሄዱ። ዱባይ ነውና ማለት ነው። የማዳምንሽንም ቁም አድርገሽ ትመጫለሽ፣ ችግር የለም። ከዛ በኋላ ጆሮሽን ስትያዥ እስኪ እርግጠኛ ሁኑ እናንተ እንዳለ አሁን አብሬሽዬ ብታይ ያዙ ይልቀቁኝ የምላችሁ በዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂክማ ዩቲዩብ ቤተሰቦች ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንግዲህ አብርሽ ወንድማችን ዛሬ ምን አለ ምን ተናገረ የሚለውን አስተያየት ይዤ መጥቻለሁ ማለት ነው። ወንድማችን አብርሽ የምር እውነቱን ነው ሀቂቃ ማለት ነው። በእርግጥ ብዙ ጊዜ ቀንተውባቸው ነው እንደዚህ ብለውባቸው ነው ይባላል። እኔ የምላችሁ ቆይ እኛ የመዳም ቅመሞች አድበን እረፍት ሳያምረን መዘነጥ ሳያምረን መዝናናት እያማረን ወጥቶ እንደ ጓደኛ መሆን እያማረን ከመዳም ኩሽና ቁጭ ብለን ማለት ነው ከእሷ ልጆች ጋር የተንጫጫን ከኩሽና ሳንወጣ የተቀመጥ ነው። እንዴት ከነሱ ጋር እኛ እኩል እንሆናለን? እንደ የመዳም በጎች የመዳም ቅመሞች በጎች የመዳም ቅመሞች እኛ ምን አገባን? ይሄዱ፣ የሚሄድ ይሄድ፣ የሚሰጥ ይስጥ፣ አትስጥ አይባልም። ሰርተው ነው የራሳቸው ጉዳይ። ራሳቸው ሰርተው የሚያመጡትን የራሳቸው ገንዘብ አይደለ ይስጡ። ግን እኛን እባካችሁ እንደው ገና ዱባይ ነው ያሉት ተብሎን እኛን ወክላችሁ እኛንም ሰብስባችሁ ባንድ አድርጋችሁ አትመኩን እንዴ! እኛ ስንት መጽዋዕትነት የምንከፍለው እሳ ለቤተሰቦቻችን፣ ለወንድሞቻችን፣ ለራሳችን ብዙ ነገር የምናደርገው ለመጽዋዕት የምንከፍለውስ እንዴት ከነሱ ጋር እኛ ተሰባስበን እንጨመቃለን? እንዴት ምን አስባችሁ ነው? ዱባይ 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 ዱባይ። በእርግጥ ዱባይ አሁን ይሄ ብቻ አይደለም ተበላሽቷል። እኛ ምን እናድርግ ታዲያ? ከቤትም ማንወጣውስ? ከመዳም ኩሽና ማንወጣውስ? እንዴ ወተንም ማንዝናናውስ? እረፍት የሌለንስ? እረፍት ቤት የሌለንስ? እኔ አሁን ጭራሽ 4 ዓመት ሙሉ እረፍት ቤት የለኝም። አላቅም በቃ 4 ዓመት ሙሉ ኢጃዛ ቤት የለኝም ብዬ ብላችሁ አታምኑ። ህገ ወጥ ነኝ፣ የለኝም። አሁን ነው በቃ ኢቃማ የሰራሁት። አሁን ነው ህጋዊ የሆንኩት። እንዴ ትንሽ የማይዛችሁም እንዴ? ዱባይ በተጠፋ ቁጥር ዱባይ እንደዚህ ያደርጋ፣ የዱባይ ሴቶች እንደዚህ ሆኖ፣ የዱባይ እንትምኖች እንደዚህ ሆኖ፣ እኛ ምን እናደርጋቸው ታዲያ? ይሄዱ። ለምን እንኳን ገንዘቧን ራሷን መጽዋዕትነት አትከፍልም? እባካችሁ እኛ ሁላችንም አትመሱን በቃ እንዴ። ናቲም ቢሆን ማንኛውም ሰው ቢሆን ማለት ነው ስደት ሲመጣ አገሩን ጥሎ ሲመጣ ገንዘብ ብሎ ነው፣ ገንዘብ ለማግኘት ነው። ናቲ ደግሞ ናቲ ላይ ችግር የለበት አይመስለኝም። ምክንያቱም ናቲ እየሰራ ነው። እሱ የራሱን ቢዝነስ ነው የሚሰራ። እሱ ቢዝነስ ላይ ነው ያለው። ምክንያቱም እሱ የማገኘቱን ነው እንጂ መቀየሩን ነው እንጂ ከሌ ወጣች እንትን ፈቅዳ ነው፣ ወዳና ፈቅዳ ነው። ተገዳ እዚህ ሄደች ሴት የለም። ተገዳ የሰጠችልን ተገዳ አድርጌ ያለች የተባለች የለም። እኛ ምን እናድርጋቸው ታዲያ? ለቤተሰቦቻችን መጽዋት እየከፈልን ለራሳችን መጽዋት እየከፈልን ከመዳም ልጆች ጋር እየተጣላን አንቺ ከዳማ፣ አንቺ ሸቃል፣ አንቺ ምንትሴ እየተባል ጫማ እየተወረወረብን ያለ ነው። ሰራተኞችስ እንዴት ከነሱ ጋር እኛ እኩል እንሆናለን? ተው እንጂ እንዴ! ኧረ ትንሽ የሚያያዛችሁ ከብት ቋንቋ የምትሉት ሁሉ እስኪ ንገሩኝ። እስኪ ነገ አንዲት እስኪ ስለ አረብ ሀገር እህቶች በሚዲያቸው ነው የምላቸው ድምፅ ነው ያውቃሉ እነሱ። እኛ ስንት ዓመት ሙሉ የተጎዱትን አስክሬን ስንሸኝ፣ በየሆስፒታሉ የተኙትን ስንጠይቅ፣ ለተጎዱት እርዳታ ስንጠይቅ ምን ስንል በየሚዲያዎቻችን ብዙ ነገር አድርገናል። መቼም ሰው አረግኩ አይልም። ነገር ግን ለማነጻ አብርሽ አንተ እኮ ትክክል ነህ። አንተ ትክክል ነህ። ትክክል አይደለም አላልኩም። ግን አምስት አንድ ላይ እንደዚህ ተደርገን እንደዚህ ጭፍልቅ ተደረግን እኮ እንዴ! እናውቃለን። እናንተ አብርሽ፣ ሳሚ ብዙ በቃ እነ ሳሪቲ በቃ ብዙ ናቸው። ይሄን ብዬ እንዳልገልጽ ብዙ ናቸው ሚዲያ ላይ የምትሰሩት፣ ለህዝብ የምትደርሱት፣ ለታመመ ለተቸገረ የምትደርሱት ብዙ ናቸው። ለእናንተ የሚገባችሁን ያክል ግን ምን ታደርገዋለሁ ታዲያ? እኛ ምን እናድርግ?
የሰው ልጅ አስገድዷቸው አይደለም። አሁንም እኮ ተገደው እንኳን አይደለም፣ በራሳቸው ፍቃድ ነው የሚያደርጉት። እኛ ምን እናድርግ? ቆይ እኛ እኮ ግራ ገባን። አሁን እኮ ሰርተን አድበን ለምንኖረው ራሱ እኮ አሁን በቃ እኔ አሁን ቤተሰብ ቢሰማስ ያኔ በቃ ባለትዳር የሆነም ቤተሰብም በቃ ከሱ የሚጠብቀው የሚጓጓው ይሄን ወሬ ሲሰማ ዱባይ ያለች እህት እንደዚህ እያደረገች ነው፣ ዱባይ ያለች እህት ልጆቻችሁ እኮ ሄደው እንደዚህ እየሰሩ ነው፣ የሰው እንትን እያካበቱላችሁ ነው ምናምን መባሉ አይቀርም። የቡና መጠጫ መሆናችንም እኮ እዛ አይቀርም ከተሰማ ማለት ነው። ስለዚህ እኛስ አድበን ቤት ውስጥ የምንሰራውስ፣ እኛስ ለመዳም መጽዋዕትነት የምንከፍለውስ ከነሱ እኩል እንጨመቃለን? ኧረ ሸና ወላሂ እንዴት ከነሱ ጋር የዱባይ ሴት የዱባይ በጎች እንዴ እዛው ራሷን ለሀቀዋን ለይታ ራሳቸውን ለይታችሁ እዛው በሉ ማለት ነው። እኔ በጣም እያስጠላኝ ነው የምር። የሆነ ነገር ከተፈጠረ የዱባይ ሴት፣ የሆነ ነገር ተተፈጠረ የዱባይ ሴት፣ አግብታም ተተከዳይ የዱባይ ሴት አብለታ ጠጥታ። እኛ ምን እናድርግ ታዲያ እንዴ? እኛ አድበን ለተቀመጥነውስ፣ እኛ አድበን ተሰጥረን ለተቀመጥነውስ እንዴ ወዴት እንሄድላቸው? ለነሱ ስንል ወዴት እንግባ? እኛ ነገ ጧት ተቀይረን የራሳችን ከመዳን ቤት ወጥተን የራሳችን ለወጥ ያለ ነገር እንይዛለን እያልን እንታገላለን። ጭራሹኑ የመዳም ሴት እንደዚህ ናት፣ የዱባይ ሴት እንደዚህ ናት፣ የዱባይ ሴት ለትዳር አትሆንም፣ የዱባይ ሴት እንደዛ አትሆንም፣ የዱባይ ሴት እንደዚህ ናት። እኛ ምን ደከለን? በቃ ስርዓት ይዘን ለተቀመጥ ነው። ትንሽ የሄለና ሞራን አይኖራቸውም። ትንሽ የሄለና ሞራን የሚባል እኮ አለ። ነውር ነው፣ በጣም ነውር ነው። እንኳን ለናብርሽ ለዓለም ሙሉ ለምን አይሰጡ? ካላቸው ይስጡ፣ አያገባንም፣ ይስጡ። ግን ስማችንን ጠቅልላችሁ የዱባይ በጎች አትበሉ እንዴ። እኛ ስንት ስማርት የሆርን የመዳም ቅመሞች አለን። ስማርት እርሜያችንን፣ ጊዜያችንን፣ ሰዓታችንን ሳናቃጥል መጽዋት የምንከፍላለን ለቤተሰቦቻችን፣ ለራሳችን። በዚህ ዓመተ ምህረት መተን በዚህ ዓመተ ምህረት ዓመታችን እርሜያችን ይሄን ያህል ሆነ እያልን እኮ እርሜያችን እየቆጠርን እንባችን እያፈሰስን የምንሰራ የመዳም ቅመሞች አለን። ነገ ጥሩ ተስፋ ይኖረናል፣ ነገ ጥሩ እቅድ ይኖረናል፣ ጥሩ ህይወት ይኖረናል፣ ለልጆቻችን ጥሩ ህይወት ይኖረናል እያልን እኮ እያሰብ ስንት የመዳም ቅመሞች ጀግናይስ እንደ ሻማ ቅልጥ እያለች የምትሰራ ጀግና እህት አለች። እንዴት ከነሱ ጋር እንሆናለን? ከባድ ነው በጣም እንዴ። ያል ነው እነሱ በሚዲያቸው ይሄንን ነገር አድርገዋል አላደረጉም እኮ። መጀመሪያ ላይ ሲጀምሩ አይተናል። ጅማሬ ላይ ሰገጤ ያኔ እናንተ ሰገጤ ያኔ ምንድነው አመድ በዱቄት ሲስቃል አይነት ነገር ነው አሁን የሆነብኝ። አሁን ሰገጤ ላይ እየተጫወተ ነው። በእርግጥ ግን ነው በዛ ሰዓቱ እርዳታ ምናምን መጀመሩ። ከዛ በኋላ ተውት ፍቅር ተጫወቱ። ከዛ በኋላ